ወዳለሽ አባቴ ሄሎ ወይኔ ፍቅር የኔ ፍቅር በጣም እኮ ነው የምወድክ አሎ የኔ ጌታ ፈጣሪ አንተን ባይሰጠኝ ኖሮ ምን እንደምሆን አላውቅም በጣም ወድሃለሁ አንተ እኮ ማለት ለኔ የሰማይም የምድርም ያለውን ክልኝ ሰው ነህ በሚገባ እሺ አባቴ ወዳለሽ አባቴ እሺ ደውልልኝ ቻው ኧረ ማን ነው እንደው እንዴ እስኪና የምትክቢው በጣም የሚያፈቅረኝ ፍቅረኛዬ ነው ብታይ እንዳይኑ ብልኝ ነው የሚሳሳልኝ እኔም በጣም ነው የማፈቅረው እንደው ምን ያህል ብታፈቅሪው ነው መውደድሽ ምን ቢያክል ነው እንዴ እኔ ያህል መካብ ከሰማይም ከምድር መብለጡ ቃል የለኝም በጣም ነው የምወደው እንዴት ልንገር እስከ ሞት ብል እሱ ራሱ አይበቃውም ብቻ በጣም ወደዋለሁ እንዴት ይሄን ያህል ታፈቅሪው ቻልሽ እንደው እሱስ እንዴት ይሄን ያህል ሊሆንልሽ ቻለ ዴ እሱ እኮ በጣም ልዩ ሰው ነው እጅግ በጣም ልዩ ውብ የሆነ አይነክሉ ፈጣሪ እጁን ታጥቦ የሰራው ሰው ታውቃለህ በጣም ንጹህ የሆነ በማንም በምንም የማይጎድል ሙሉ የሆነ ሰው ታውቃለህ አይ ፈጣሪስ በቆሻሻ እጁ የሰራው ሰው የለም እግዚአብሔር ንጹህ ባልሆነ እጁ የሰራው ንጹህ በሆነ እጁ የሰራው ሰው የለም ሁሉንም አንድ በሆነ ጥበቡ ነው የሰራው እንደው ግን ለመሆኑ አንቺ ምን ያህል ይቅርታ ታረግለታለሽ ስንትስ ጊዜ ይቅርት ይዋለሽ ምን አድርጎ ተጣልታችሁ አታውቁ ማለት ነው አረ በስማ ዲ ግን ማለት ነው አንዳንዴ ዝም ብዬ አኮርፋለሁ ከዛ ይቅርታ ሲጠይቀኝ ሲለምነኝ ስጦታ ሲሰጠኝ ምናምን ደስ ይለኛል ለማንኛውም ፍቅርን እንጂ ፍቅረኛሽን አታምልኪው ጎዶሎን ያላየሽው ከፍቅርሽ ብዛት እንጂ የሚጎድለው አለ ግዴለሽም ፍቅርን አምልኪ እንጂ ፍቅረኛሽን ለማምለክ አትሞክሪ ሰው ነው አዎ ሰው ነው እሱም አንድ ቀን ቢሳሳት መልአክ ያረግሽው ፍቅረኛ ምን ሆኖ ነው ምን አረገ ብለሽ ራስሽን ነው የምትጎጂው አንቺ የሰቀልሽው ዝቅ ሲልብሽ አንቺኑ ነው የሚጎዳሽ ቢሳሳትም ይቅር ልትዩ የምትችይ ቢያጎርልም ልትሞይለት የምትችይ መሆን ነው ያለብሽ ይሄን ካላረግሽ